ይሄኛው ፓርታችን ላይ ደግሞ አራት ነገሮችን እናያለን። አራት ፐርፎርማንስ አናሊሲስ የምናደርግበትን አራት ሜትሪክሶችን አሳያችኋለሁ። አጭር ናቸው፣ በጣም ቀላል ናቸው። እዚህ ጋር አንድ ኦፕሽናል ነገር አለ፣ እሱን ብታስገቡበት ደስ ይለኛል። የምታደርጉት ቶታል ኮምፕሊትድ ነው። ቶታል ኮምፕሊትድ ትላላችሁ። ስፔሊንግ ኢረር ሊሆን ይችላል። ቶታል ኮምፕሊትድ ትላላችሁ። በመቀጠል ደግሞ ይሄ ፓርት ላይ ኢዝ ኢኳልስ ቱ አርፒቲ ከዛ ትምህርተ ጥቅስ ከኢንተር በላይ ያለውን ሺፍት ተጭናችሁ ቺ አይ የሚመስል ግን የሆነ ቀጥታ መስመር እሱን ታረጋላችሁ። ከዛ ትምህርተ ጥቅሱን ትዘጉታላችሁ። ኮማ ታረጉና እዚህ ጋር ያለውን ትጫኑታላችሁ። የመጀመሪያውን ማለት ነው። ቶታል ብላችሁ ያለውን ትጫኑታላችሁ። ብራኬቱን ትዘጉታላችሁ። ኢንተር ትሉታላችሁ ማለት ነው። ጀስት ስላሽ እያደረገ እንዲያስቀምጥላችሁ ማለት ነው። ከዛ በኋላ ይህን ወደ ታች ተወስዱታላችሁ። እንደዚህ ማድረግ ትችላላችሁ። ግን 21 ሲሆን ስለሚበዛ ሊያስጠላ ስለሚችል ፎንቱን ትቀይሩለታላችሁ። ይሄን ያዝ አድርጋችሁት እንደዚህ ፎንት ላይ ትሄዱና ሜቢ ይሄ ፎንት ፕሪሚየም ላይ ነው ሊሰራ የሚችለው ፕሌይ ቢል የሚለው እንትን ላይ ግን ማውረድ ትችላላችሁ። ከጎግል አውርዳችሁ እዚሁ ላይ ማስገባት ትችላላችሁ። ጎግል ላይ አውርዳችሁ ኢንስታል ማድረግ ነው። ቀጥታ እዚህ ላይ ይገባል። እንደዚህ ሆንላችኋል። ፕሌይ ቢልን ካስገባችሁ በኋላ ከለር ትመርጡለታላችሁ። ከለሩ አረንጓዴ ይሆናል። ዘን እዚሁ ላይ እንዳለ እቺ ፓርት ላይ ትሄዱና ታይምስ 13 ታረጉታላችሁ። ታይምስ 3 ወይ 4 ታይምስ 4 ብንለው እንደዚህ አይነት ነገር ይመጣል ማለት ነው። ዘን በጨመረ ቁጥር ይሄ ነገር እያደገ ይሄዳል ማለት ነው። ላይክ እንደዚህ ሲጨምሩት እንደ ግራፍ ራሱ እየጨመረች ትሄዳለች። አሁን እዚህ ጋር ምንም ያልተደረገበት ቦታ ላይ ሄዳችሁ ብታረጉ ቲክ ብታረጉ ይጨምራል። እንደ ግራፍ እየጨመረ ይሄዳል። ይሄኛውን ላይን አላይመንቱን ብንሰራለት አሪፍ ወደ መሀል እናደርገዋለን። ይህም በተመሳሳይ ይሄኛውን በተመሳሳይ እንደዚህ ካረግን በኋላ ቀጣይ የምናረጋቸው የተለያዩ የምንጨምራቸው አሪፍ ሜትሪክሶች አሉ። ከለሩን ማመሳሰል ይኖርብናል። ከዛ ቴክስቱን ደግሞ ነጭ ማድረግ ነው። ይህን ይመስላል ማለት ነው። በቀጣይ ደግሞ የምንጨምራቸው 3 ነገሮች አሉ። የመጀመሪያው ጉድ ሀቢት ነው። መጀመሪያ ስታርት ዴት ያስፈልገናል። ስታርቲንግ ዴት ይኖረናል። ከዛ ከስታርቲንግ ዴት በኋላ ቀናችንን የምንጀምርበትን ማርች 17 ሊሆን ይችላል። ከና ዓመተ ምህረቱን ማድረግ ትችላላችሁ። ከዛ በኋላ ከለሩን ይሄን ታረጉታላችሁ። ይሄን ነጭ ከዛ ወደ መሃል ማድረግ ነው። ይሄንም ወደ መሃል እንዲህ ካረጋችሁ በኋላ የምትጀምሩበትን ቀን ያሳያችኋል ማለት ነው። ከዛ በኋላ ጉድ ሀቢት ነው። በ21 ቀን ውስጥ የትኛው ነበር ጉድ ሀቢት የሚለውን ያሳያችኋል። በደንብ ፐርፎርም ያደረጋችሁት ማለት ነው። ጉድ ሀቢት እዚህ ጋር ያሉትን ከለራቸው ተመሳሳይ እንዲሆን ስለምፈልግ ኮፒ ታረጉታላችሁ። ይህን ፓርት ኮፒ ታረጉታላችሁ። አመታችሁ ፔስት ማድረግ ነው። ፔስት ታረጉታላችሁ። ከዛ ኤዲት ማድረግ ነው ጽሁፎቹ። ጉድ ሀቢት ከዛ እዚህ ጋር የምታስገቡበትን ነግራችኋል። ታጠፉትና ቀኑ ኢኳል ቱ ብላችሁ መጀመሪያ ማክስ
ማክስ የሚታወቀው ከዚህኛው ነው የሚታወቀው አይደለ? ከዚህ ይዘን ወደ ታች እናወርደዋለን። እዚህ ላይ ገብቶልናል። ከዛ ብራኬቱን እንዘጋታለን። በቀን ያስቀመጠልን እዚህ ጋር ትሄዱና በቀን ያስቀመጠው ወደ ነምበር ታረጉታላችሁ። ኦራይን ጀነራል ማድረግ ትችላላችሁ። እንደዚህ 9 ብሎ አስቀምጦላችኋል። 9 ጊዜ ነው ፐርፎርም ተደርጓል ብሎ የወሰደው ጉዱን ማለት ነው። ግን ስሙን እንዲያስቀምጥልን ስለምንፈልግ ወደ ስም እንቀይረዋለን። ወደ ስም እንቀይረው ደግሞ ትመለሱና እዚህ ከእኩል ይሆናሉ በፊት ከእኩል ይሆናሉ በፊት ስፔስ ሰጥቷላችሁ። ከዛ ወደ እኩል ይሆናሉ ታረጉትና ኤክስ ሉፕ አፕ የሚለው ይመጣላችኋል። ከዛ ትንሽ ፓርት ልታስቸግራችሁ ትችላለች። ኮማ ታረጋላችሁ። ድጋሚ የተጻፈውን ትጽፉታላችሁ። እናንተ ላይ ያለውን ማለት ነው። ኤክስ 13 እንደዚህ ኤክስ 20 ኤክስ 20 ኮማ ታረጋላችሁ ድጋሚ ከዚህኛው ጀምሮ እስከ መጨረሻው ድረስ። ከዛ ብራኬቱን መዝጋት ነው። ኢንተር 12 ሰዓት መነሳት ብሎ ያመጣላችኋል። ለምሳሌ ከ12 ሰዓት መነሳት ይሄኛው በልጦ ቢሆን ለምሳሌ 3 ሰዓት መተኛት ፐርፎርም አድርጋችሁት ቢሆን ብዙ ጊዜ ብናደርገው 12 ሰዓት መነሳት ያው ቀድሞት ይመጣል ማለት ነው። እንደምታዩት እዚህ ጋር 7 ጊዜ ኦኬ አንዴ ዘንድ 3 ሰዓት መተኛት የሚለው ነገር ይቀድመዋል ማለት ነው። 12 ሰዓት መነሳት አልነበረ በጣም ጉድ ሀቢት ያለው ከዛ አስተካክሎት ደግሞ ይሄን ያደርገዋል። በመቀጠል ደግሞ እዚህ ጋር የምታረጉት ነገር ትንሽ ቦታ የለኝም እዚህ ጋር እናድርገው። ፔስት ቅድም ኮፒ አደረግነው ድጋሚ ኮፒ ማድረግ ነው። ፔስት ታደርጉታላችሁ። እናንተ ሞር አትራክቲቭ እንዲሆን እዚህ ጋር ስፔስ ቢኖረው አሪፍ ነበረ። እዚህ ጋር ባድ ወይም ወርስት ሀቢት ታደርጋላችሁ። ወርስት ሀቢት ደግሞ ሲሰራ እንዴት ነው? መጀመሪያ ኢኳልቱ ትሉና ሚን ከየትኛው ነው ሚን የሚወሰደው? ከዚህኛው ሚን እንወስዳለን። ብራኬቱን ዘጋና ይሄን ወደ ቀኑ ወደ ከስተም የሚለውን ወደ ጀነራል ቀይሩታላችሁ። አሁን አስተካክሎልናል። ድጋሚ ተመሳሳይ ከሚን እኩል ይሆናሉ ጋር እንሄድና ስፔስ እንሰጠዋለን። ከዛ ተመልሰን ኤክስ ሉፕ እንለዋለን ይመጣልናል። ከዛ እችኛዋን ፓርት እናጠፋታለን። እንደዚህ አድርገን ኮማ አድርገን መድገም ነው። ምንም ኤክስ 13 የሰዓት ምልክቷን ነው የሰዓትን ሀወርን ከሚኒት የሚለየውን ምልክቷ 2 ነጥብ እናደርጋለን። ኤክስ 20 ኮማ ከዚህ አንስተን እስከ መጨረሻው ድረስ። ከዛ ብራኬታችንን እንዘጋለን። ቤት ማስተካከል ወርስት ሀቢት ነው። ምክንያቱም 0 ጊዜ ነው ቲክ የተደረገው ማለት ነው። 0 ጊዜ ቲክ ስለተደረገ ቲንክ እሱ ብቻ ነው 0 ምንም ጊዜ ያልተነካው እሱ ብቻ ስለሆነ መጨረሻ ላይ ካልኩሌት ያደርግና ሁሉንም ለምሳሌ ብዙ እንሄዳለና 19 20 ይሆናል። ወርስት ሀቢቱ የቱ ነው ጉድ ሀቢቱ የቱ ነው የሚለውን
ከዚህ ላይ ይመርጥልናል ማለት ነው። በዚህ ላይ በቀላሉ ማየት ትችላላችሁ መጨረሻው ሲያልቅ። ከዛ ደግሞ የምትጨምሩት ግራፍ ደግሞ እንጨምርለት አንድ አፍታ። ግራፍ ለመጨመር ፐርሰንቴጅ ኮምፕሊሽን የሚለውን ትነካላችሁ። ወደዚህ መውሰድ እንደዚህ ታደርጉታላችሁ። ከዛ በኋላ ኢንሰርት ውስጥ ትገባላችሁ። እዛው ሆም ውስጥ ሆናችሁ ቅርታ እዚሁ ኢንሰርት ውስጥ ነው የምትገቡት። እችኛውን ግራፍ ትመርጡታላችሁ። አንዱን ግራፍ እንዲህ አይነት ግራፍ ያመጣላችኋል። ከስር ታደርጉታላችሁ ወይም እዚህ ላይ ማድረግ ትችላላችሁ። ለማስተካከል ስለሆነ እንድናስተካክለው ስለሆነ ከዛ አንድ ግራፉን ትነኩትና ግራፉን ደብል ታፕ ታደርጉታላችሁ። ለማስተካከል እንዲመቸን ነው። እንዲህ ከመጣላችሁ በኋላ ቻርት ታይትሉን ታጠፉታላችሁ፣ ካንስል ታደርጉታላችሁ። ሌጀንድ የሚለውም ምንም አያደርግም። ሆሪዞንታል አክሲስ ላይ ትሄዱና ፎንቱን በደንብ እንዲታይ ወደ ኤሪያል ብላክ ታደርጉታላችሁ። ከለሩን ደግሞ ሞር አረንጓዴ ብታደርጉት አሪፍ ይመስለኛል። ሆሪዞንታል አክሲሱን እንደዚህ ጨረስን። ወይ ከለሩን እናንተ የፈለጋችሁትን ማድረግ ትችላላችሁ፣ ግን ይሄኛው ቢሆን ሆሪዞንታል አክሲስ ላይ ከጨረስን በኋላ ቨርቲካል አክሲስ ላይ ደግሞ እንሄድና ሆሪዞንታል አክሲሱን ከጨረስን ቨርቲካል ላይ እንሄድና የተወሰነ ነገሮች እናስተካክልበታለን። ማክሲመሙ 0.1 ነው መሆን ያለበት፣ 100% ነው መሆን ያለበት። ከዛ በኋላ ይህ እስከ 0.5 ታደርጉታላችሁ። ልክ እንደዚህ ማለት ነው። ከዛ ማስተካከል የሚፈልጉ ከሆነ ፎንቱን አጌን ኤሪያል ብላክ እዛ ችኛን ነገር ጨረሳችሁ ማለት ነው። የሆነ ሞር ቀለል ያለ እንዲሆን ስለፈለኩ ነው። ግራፉ ያን ያህል ውስብስብ መሆን የለበትም። ዘና ምታችሁ አላይን ማድረግ ነው። ሳይዙን በደንብ አስተካክሉት። ከእንትኑ ጋር ማች እንዲያደርግ አድርጋችሁ በዚህ መንገድ ማች እንዲያደርግ አድርጋችሁ ታይሙን ማየት ይችላል። ለምሳሌ ይሄ ዴይ ዋን ላይ ነው አይደል? ዴይ ዋን ላይ የምታዩት ይሄ ነው ማለት ነው። ላይ ሁሉም ነገር ከተነካ 100% ይሆናል ማለት ነው። ዴይቱ ከፍ ባለ ቁጥር ግራፉ ራሱ እየተስተካከለ ይሄዳል። የእናንተን ግራፍ በዚህ ማየት ትችላላችሁ። እዚህ ጋር ስትሉ ከፍ ይላል። እነዚህ ምንም ስላልተነኩ ነው። ግራፉ ራሱ እየተስተካከለ ይሄዳል እና መጨረሻ ላይ ግራፋችሁ ምን ያህል እንደነበረ ስትሬት ላይን ከሆነ 100% ላይ ወይስ 150% ነበራችሁ የሚለውን በቀላሉ ማየት ትችላላችሁ። የመጨረሻውን ፓርት በቀጣይ ቪዲዮ ላዘጋጅላችሁ። ምክንያቱም በጣም ቪዲዮ ስለረዘመ የመጨረሻውን ፓርት እንደ 5 ደቂቃ ይሆናል። በሌላ ቪዲዮ ላሳያችሁ።